ኒስፉ ሻዕባን ማለት 15ኛው ሌሊት ማለት ነው። ኒስፉ ሻዕባን ትልቅ ደረጃ አለው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደነገሩን በዚህ ኒስፉ ሻዕባን ላይ ትልቅ ደረጃ እንዳለው የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ነገሩ። ምን አሉ? يطلع الله إلى خلقه في ليلة نصف من الشعبان كشعبان قماش لا مالتنا الله ودباروتشو يملكتال فيغفر الله يمرال لجميع خلقه لفطرانوتشو باتك علي إلا لمشرك أو مشاهين لمشركنا مشاهين قلبو لي قومي إيميازة يتتعالى سو سكر كلهم يمارال الله متى ኒስፉ ሻዕባን አላህ ወደ ባሪያዎቹ ይመለከታል። ባሪያዎቹን በአጠቃላይ ምህረት ይለግሳቸዋል። ማን ሲቀር? ሙሽሪክ ማለት ነው በአላህ የሚያጋራ ሽርክ ላይ ያለው ሰው ከሽርክ አላህ ይጠብቃል።